ሰላም አለይኩም። ድምጽና ፊደላት ባላቸው ግንኙነት ምክንያት ስለ ድምጽ አጭር ማብራሪያ እንግለጽ። ድምጽ ምንድን ነው? ድምጽ ሁለት አካላት በመገናኘታቸው ወይም በመራራቃቸው ወይም በመፋተጋቸው የሚፈጠር ህዋ ነው ይላሉ የዘርፉ ባለሙያዎች። ይህም ማለትም ድምጽ በህዋ ደረጃ የሚከሰት መውለብለብ ነው ማለት ይሆናል። ድምጽ የሚፈጠረው ታዲያ ሁለት አካላት ሲጋጩ መዶሻና ድንጋይ እንደሚጋጩት ስራቸው በጣም ጠንካራ የነበረ ሁለት አካላቶች በድንገት ሲራራቁ የእንጨት መሰበርና የወረቀት መቀደድ ይመስል የአንድ አካል መውለብለብ አውታሮች እንደሚውለበለቡት ሻካራ አካል ከሌላ ሻካራ አካል ጋር ሲፋተጉ እና በመሳሰሉት ሁኔታዎች ይፈጠራል ድምጽ። የሰው ልጅ ጆሮ ድምጽ መስማት የሚችለው በህዋ የሚገኘው መውለብለብ በሰከንድ ከ20 በላይ ሲሆን ነው። ድምጽ ከማንኛውም ነገር አካል ከሰው ልጅ አካላትም ይከሰታል። ከሰው ልጅ የሚከሰተውን ታዲያ ፊደል በማለት ጠርተነዋል። ከሰው ልጅ አካላት የሚፈጠረውን እንግዲህ ፊደል ብለነዋል። ሌላኛውን የሚያካትተው ድምጽ በሚለው ሊካተት ይችላል ብለናል። ስለ ድምጽ አፈጣጠር ከመነጋገራችን በፊት የአረበኛ ድምጽ የመፈጠሪያ አካላት እነማን ናቸው ለሚለው ጥያቄ መልስ ለመስጠት እንሞክር። የአረበኛ ፊደላት ዋና መካነ ንባባት 5 ናቸው። እነሱም የአፍና የጉሮሮ ዋሻ፣ ጉሮሮ፣ ልሳን ወይም ምላስ፣ 2 ከንፈሮች እና የአፍንጫ ዋሻ ወይንም ሰርን ናቸው። ፊደሎች ከቦታቸው እንዴት ይወጣሉ? ሳድስ ድምጽ የሚወጣው የመፈጠሪያ አካላት በሚጋጩበት ወቅት ነው። ለምሳሌ ወምታዙል የውመ አዩሃል ሙጅሪሙን የምትለዋን አረፍተ ነገር ብንወስድ ወም 2 ከንፈሮች በመጋጨታቸው ፊደሉ ተፈጥሯል። ወዝኩሩላሃ የሚለውን ብንወስድ ደግሞ የተፈጠረው የምላስ ጫፍና የላይኛው ፊት ጥርስ በመጋጨታቸው ነው። ወዝኩሩላህ። ወሽኩሩላህ ስንልም የተፈጠረው መሀል ምላስና ጠንካራ ላንቃ በመጋጨታቸው ነው። ወሽኩሩላህ። ወቅተረበል ዋዕዱ የሚለውን ብንወስድ የተፈጠረው ሩቅ ምላስና የትናጋ ስጋ በመጋጨታቸው ነው። በዚህ አይነቱ ነው እንግዲህ ፊደሎች በአጠቃላይ የሚፈጠሩት። አሁን ደግሞ ከሳድስ ሌላ ያሉ ድምጾች እንዴት እንደሚፈጠሩ እንመለከታለን። ከሳድስ ሌላ ያሉ ድምጾች የሚፈጠሩት ወይም የመፈጠሪያ አካላት በመራራቅ ነው። ሳድስን እንዳየነው ወምታዝ፣ ወሽኩር፣ ወዝኩር ስንል 2 አካላቶች እየተጋጩ ብቻ እናያለን። ይሁንና ይኸው ም የሚለው ፊደል ራሱ ከሳድስ ውጭ ከሆነ የግዕዝና የካዕብን ድምጾች መሰረት አድርገን ብንመለከት ፈትሃ የተሰኘው አጭር ሳብ እየተባለ ይታወቃል። ይህንን ድምጽ ሲፈጠር መንጋጭላችን በርዝመቱ ወደ ላይና ወደ ታች ይራራቃሉ። ምላስም በእርጋታ ሁኔታ ያለ መሰርጎድና ያለ መጉበጥ ይቆያል። ለምሳሌ መን ያዕመል ዐመለን ሷሊሐ ያለው ወም ካለው ጋር ሲነጻጸር በምንልበት ወቅት 2 ከንፈሮች ይራራቃሉ። እንዲሁም ወዘከረላህ ከሲራ ወዝኩር ካለው ጋር ስናያይዘው ወይም ስናነጻጽረው ወዝኩር 2 አካላቶች ተጋጭተው ነበር። እዚህ ላይ ግን ወዲያውኑ እንደተጋጩ የተለያዩበት ሁኔታ ይታያል። ቀሪቡ ሚነል ሙሕሲኒን የሚለውንም አረፍተ ነገር ስንመለከት የተፈጠረው
የሩቅ ምላስና የትናጋ አካላት በመራራቃቸው ነው። እንጋጭላችንም እንዳለ ምንም ወደ ላይና ወደ ታች ሳይል ባለበት ይቆያል። ከላይ ያየነው ፈትሐን ነበር። አሁን ዶማን ስንመለከት የካዕብ ድምፅ በማለት እንጠራዋለን በአማርኛ። ይህ ድምፅ ሲወጣ ከንፈሮች ክብ ቅርጽ ይዘው ይራራቃሉ። ሩቅ ምላስም በቀጥታ ወደ ላይ ያፈነግጣል። ለምሳሌ ሙድሃመታን። ሙ ሲፈጠር ከንፈሮች ክብ ሆነው ተራርቀዋል። ሩቅ ምላስም ወደ ላይ ሳያፈነግጥ ባለበት ቆይቷል ወይም ወደ ላይ አፈንግጧል። ሹሃዳ ሹ የተፈጠረው ከንፈር ወይም ከንፈሮች ክብ ሆነው በተራራቁበት ሲሆን ሩቅ ምላስም ወደ ላይ ከፍ ብሏል። ሶስተኛውና የመጨረሻው ደግሞ ሳልስ ድምፅ የምንለው በአማርኛ ከስራ የተሰኘው ይሆናል። የኛው አጭር ሀምስ የሚባል ስያሜ ይሰጠዋል ወይም ከስራም ይባላል። ይህ ድምፅ ሲፈጠር ግንጭል ወደ ታች ዝቅ ይላል፣ መሀል ምላስም ወደ ላይ ከፍ ይላል። ለምሳሌ ሚን ሸሪ ማ ኸለቅ። ሚ ሲፈጠር መንጋጭላ ወደ ታች ዝቅ ብሏል፣ መሀል ምላስም ወደ ላይ ከፍ ብሏል። ጂማለቱን ሱፍር የሚለውን አረፍተ ነገር ስንመለከት ጂ ሲፈጠር መንጋጭላ ወደ ታች ዝቅ፣ መሀል ጥርስም ደግሞ ወደ ላይ ከፍ ማለቱን እንገነዘባለን።